This elephant is like a tree. No, it is exactly like a rope. It is clearly a snake. This is a giant fan. It is nothing but a wall. The Blind Man and the Elephant ይህ ጥንታዊ የህንድ ተረት ሲሆን የሰዎችን ግንዛቤ፣ አመለካከት እና ተጨባጭ ሁኔታን የመረዳት ውስንነትን የሚገልጽ ተረት ነው። በጥንት ጊዜ ቀደም ብለው ዝሆን አይተው የማያውቁ ጥቂት አይነ ስውራን ዝሆንን እንዲዳስሱ ይደረጋል። እያንዳንዱ ሰው የዝሆኑን የተለያየ አካል ይዳስሳል። በዳሰሰውም አካል ላይ ተመስርቶ ዝሆን ምን እንደሚመስል ይናገራል። እግሩን የዳሰሰው ዝሆን እንደ ዛፍ ነው አለ። ጅራቱን የዳሰሰው ዝሆን እንደ ገበር ነው ብሎ አሰበ። አፍንጫውን የዳሰሰው ዝሆን እንደ እባብ ነው አለ። ጆሮውን የዳሰሰው ዝሆን ልክ እንደ ፋን ነው ብሎ አመነ። ሆዱን የዳሰሰው ዝሆን እንደ ግድግዳ ነው ብሎ ተሰማው። ኩምቢውን የዳሰሰው ዝሆን እንደ ጦር ነው አለ። እያንዳንዱ ሰው የራሱን ውስን ልምድ ብቸኛ እውነት እንደሆነ እርግጠኛ ስለነበር ሌሎች ሰዎች እንዴት እንደዚህ ያለ ስህተት ሊሰሩ እንደቻሉ ባለመግባባት ይከራከሩ ነበር። ከዚህ ጥንታዊ ተረት ወይም ፍልስፍና የምንረዳው ዋና ዋና ነገሮች እነዚህ ናቸው። የመጀመሪያው የአመለካከት ውስንነት ነው። ዓለምን የምንረዳበት መንገድ በተቀመጥንበት ቦታ ላይ የተመሰረተ ነው። ማንም ሰው ነገሩን ሙሉና ተጨባጭ እይታ ሊኖረው አይችልም። ሁለተኛው ከፊል እውነት ከሙሉ እውነት። እያንዳንዱ ሰው የዳሰሰውን ክፍል በመግለጽ ረገድ ትክክል ነበር፣ ነገር ግን ስለ ዝሆኑ አጠቃላይ ገጽታ በመደምደም ተሳስተዋል። የተናጠል ልምዶች ትክክለኛ ቢሆኑም ያልተሟሉ መሆናቸውን ያሳያል። ዋናው ትልቁ ነገር የትብብር አስፈላጊነትን ያሳያል። በአብዛኛው የተረት ስሪቶቹ ግጭት የሚፈታው ሰዎች ክርክራቸውን ትተው ልምዳቸውን ሲለዋወጡና እነዚህን የተናጠል ግንዛቤዎችን በማቀናጀት ስለ ዝሆኑ የተሟላ ምስል መገንባት ሲችሉ ብቻ ነው። በመጨረሻም በእውቀት ላይ ትህትናን ያመለክታል። ይህ ተረት የአእምሮ ትህትናን ያበረታታል። የተለያየ አመለካከት ወይም ልምድ ካለው ሰው ጋር ስንገናኝ እሱን ከማጣጣል ይልቅ ያ ሰው ተመሳሳይ የዝሆን ምስል ሌላ ክፍል እየተመለከተ ሊሆን እንደሚችል እንድናስብ This elephant is like a tree. No, it is exactly like a rope. It is clearly a snake. This is a giant fan. It is nothing but a wall.